እግዚአብሔር የሌለበት ክፍል በዚህ ዘመን ላይ የለም። ሰው የሌለበት ሩም ውስጥ ልትሆን ትችላለህ። እግዚአብሔር የሌለበት ሩም ግን የለም። ወገኖቼ እግዚአብሔር አይቶናል፣ ልዑልም ተመልክቶናል። በጨለማ ውስጥ እግዚአብሔር ብርሃን አለ። በአራቱ ግድግዳዎች መካከል እግዚአብሔር አለ። በሰወርነው ቦታ ውስጥ እግዚአብሔር አለ። በገደልናቸው ጽንሶች ውስጥ የእግዚአብሔር ድምፅ ይጮሃል። ወገኖቼ ሆይ በደከማችሁ ጊዜ፣ በወደቃችሁ ጊዜ፣ በደከማችሁ ጊዜ፣ በተንገዳገዳችሁ ጊዜ እግዚአብሔርን ታስቡታላችሁ። አቤት ሁል ጊዜ እግዚአብሔርን በዓይኖቿ ፊት የምታደርግ ነፍስ ምንኛ የከበረች ናት። እግዚአብሔር ያየኛል ብላ ማታመነዝር፣ እግዚአብሔር አጠገቤ ነው ብሎ ማይዋሽ። አንተ በስውር አድርገዋል፣ እግዚአብሔር ግን በፀሐይ ፊት ይገልጥብሃል። እኛ በስውር ፈጽመናል፣ እግዚአብሔር ግን በአደባባይ ያዋርደናል። እሱ ሰወራት፣ እግዚአብሔር እኮ ይገልጠዋል። እሱ ሸሸጋት፣ እግዚአብሔር እኮ ያወጣዋል። ይህንን ነው እኮ ያላወቅነው። የሰው ዓይን ብቻ አስፈርቶናል፣ የእግዚአብሔር ዓይን ተረስቷል። ለዚህ እኮ ነው ደጋግመን የምንወድቀው ወገኖቼ። ምን ስንሰበክ ነው ንስሐ የምንገባው? ማን ሲያስተምረን ነው የምንመለሰው? ማን እስኪያስተምረን ነው የምንጠብቀው? ከዚህ በላይ መከራ የሚያንኳኳው ምንድን ነው? በኃይል እየተንኳኳ እኮ ነው። በኃይል አይሰማችሁ? ዛሬ የምትሰሙት ቃል የእግዚአብሔር የጥሪ ቃል ነው። የፍለጋ ድምፅ ነው። ተራሮችን እየዘለለ የሚመጣ በኮረብቶችም የሚሻገር አንዲትን ነፍስ እንኳን ሳይቀር የሚፈልግ የእግዚአብሔር የተዘረጋ እጅ ነው። አባ መቃርስ ያደረገው እግዚአብሔር ሰዎችን እንደሚፈልግ በኃጢአታቸው እየተከታተለ ሳይቀጣ ይልቁንም ደግሞ ወደ ሕይወት የሚያመጣ የእግዚአብሔርን ፍለጋ አይነት ነው አባ መቃርስ ኮቴውን ያሰማው። ወደ ባቱ ገቡ፣ ዘለቁ። እዚህ ጋር ላቆያችሁና ምዕመናን የወንድሞቻችሁን ድካም እናንተ ትገልጣላችሁ ወይስ ትሸፍናላችሁ? እናንተ ትሰውራላችሁ ወይስ በአደባባይ ታሰጣላችሁ? ስንቱን አሳፈር ነው ወገኖቼ፣ ስንቱን አዋረድ ነው ወገኖቼ። ፍቅር የኃጢአትን ብዛት ይሸፍናል ይላል። እኛ በጥላቻ ተገላለጥን፣ እኛ በጥላቻ ተናናቅን፣ እኛ በጥላቻ ተጓተትን። ወገኖቼ የስንት ሰው ሸፍናችኋል? የስንት ሰው ከድናችኋል? ወገኖቼ ሰው ቁጭ ባለ ቁጥር ስለ ሰው አይደል በዚህ ዘመን የሚያወራው? ስለ ሰው ድካም ካላወራን ያወራን እስከማይመስለን ድረስ ሆነናል እኮ። ካላማን አንጫወትም። ከሻዩና ከወተቱ ከማኪያቶ በላይ ወገኖቼ የሰው ስጋ በልብ ጥርሳችን ማኘኩ አይበቃም። ባሎች ሆይ የሚስቶቻችሁን፣ ሚስቶች ሆይ የባሎቻችሁን፣ ልጆች ሆይ የወላጆቻችሁን፣ ወንድሞች ሆይ የጓደኞቻችሁን፣ እናንተ ምእመናን ሆይ የአባቶቻችሁን መሸፈን ችላችኋል፣ መሰወር ችላችኋል። ማውራት ማውራት ማውራት። አሁንማ የሚደበቅ ነገርም ጠፋኮ። እንዳለ አየር ላይ ሁሉም ነገር እንዴ የምናምን ምስጢር እየተባለ ሲገለጥ እየተባለ እንዴት ያሳፍራል በጣም። አባ መቃርስ ሊገልጠው አይደለም የወደደለት፣ ሊያድነው ነው የፈቀደለት። ለዚህ ነው ኮቴውን እያሰማ የተጓዘው። ከዚያስ የአባ መቃርስን ድምፅ ሲሰማ ኮቴዋቸውንም ሲሰማ ይህች ምስኪን ነፍስ ምን እንዳደረገች ታውቃላችሁ? ሴትዮዋን ቀስ ብሎ
አንድ በርሜል ውስጥ ከተታትና ሽፍንፍና አደረጋት፣ ደበቃት፣ ሰወራት። እግዚአብሔር የማያውቀው መስሎታል ወገኖቼ። እንዴት ያሳፍራል! በእግዚአብሔር ፊት መሰወር ይቻል ይመስላችኋል? እንኳን እኛ ወገኖቼ በዓለማችን ላይ በእግዚአብሔር ፊት ምን የተሰወረ ነገር ያለ ይመስላችኋል? የእግዚአብሔር ቃል እንዲህ ይላል፣ በፊቱ ሁሉ የተራቆተና የተገለጠ ነው ይላል። ብንለብስ ራቆታችንን ነው በእግዚአብሔር ፊት። እንዴ ብንከናነብ በእግዚአብሔር ፊትማ ተገላልጠናል እኮ ወገኖቼ። ማን በልዑል ዓይኖች ፊት ይሰወራል? ለዚህ እኮ ነው ወደ ባህር ጥልቅ ብገባ ቤት እሰወራለሁ። ማን መሰወር ያለው በእግዚአብሔር ፊት ወገኖቼ? እመኑኝ፣ መነጽር ብንሰካ፣ ባርኔጣ ብንደፋ፣ መጋረጃ ብንዘጋ፣ መብረት ብናጠፋ፣ ጺም ብናሳድግ፣ የመኪና ስቲከር ብንለጥፍ፣ ዱባይ ሄደን ብናመነዝር እግዚአብሔር የማያውቀን ይመስለናል። ሚስት ላታይ ትችላለች፣ እግዚአብሔር ግን ያይሃል። የልጅነት ባልሽ፣ የመጀመሪያ ጮኛሽ ላያይሽ ይችላል። ልዑል እግዚአብሔር ግን ያያል። በእግዚአብሔር ዓይኖች ፊት ማን ይሰወራል ወገኖቼ? እንዴ አያሳፍርም እንዴ? በእግዚአብሔር ዓይኖች ፊት ለመሰወር መሞከር ራሱ እኮ በጣም ያሳፍራል። የኔና የናንተ ሕፃናት በጣም ሕፃናቶችን እስኪ ተደበቁ 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 በሏቸው። የኔ ሕፃን ልጅ ተደበቂ ተደበቂ ስንላት ሁለት እጆቿን ዓይኖቿ ላይ ታረግና ፊታችን እንደተገተረች ለካ በሷ ቤት መደበቋል። አታሳዝን? ምን ማረቷ ነው? መሰወሯ እኮ ነው። አንተ ወንድሜ በየት ትሰወራለህ? ዓይንህን ብትጨፍን ዓይኖቹ ተጨፍነው አያውቁም። እግዚአብሔር የሌለበት ቦታ እኮ የለም። ሰወራት። በእግዚአብሔር ፊት የሚሰወር መስሎታል። እሱ የፈራው የወንድሞቹን ፊት ነው። የእግዚአብሔርንማ ፊት መች አስታወሰው? ወገኖቼ ሆይ በደከማችሁ ጊዜ፣ በወደቃችሁ ጊዜ፣ በደከማችሁ ጊዜ፣ በተንገዳገዳችሁ ጊዜ እግዚአብሔርን ታስቡታላችሁ? አቤት ሁል ጊዜ እግዚአብሔርን በዓይኖቿ ፊት የምታደርግ ነፍስ ምንኛ የከበረች ናት። እግዚአብሔር ያየኛል ብላ ማታመነዝር፣ እግዚአብሔር አጠገቤ ነው ብሎ ማይዋሽ፣ እግዚአብሔር ይከታተለኛል ብሎ ማይሰወር እሷ የተመሰገነች ነፍስ ናት። አዎ እግዚአብሔርን ዘውትር በፊትህ አድርግ። ሁል ጊዜ በፊትህ ነው እግዚአብሔር።